በሁለት ብር ጫት የገዛሁትኝ በሱ ጊዜ ነው። በመለስ ዜናዊ በነበረበት ጊዜ ነው እንደፈለኩኝ ማለት በሁለት ብር ጫት። ከዛ አንተ ቅጠል በልተህበት የምታራ ሰውዬ ምን አድርጎ ነው የምትለን? ሰው የምግብ ዋስትና ይረጋገጥ ብሎ ይጠይቃል። የጫት ዋጋ ተወደደብኝ ብለህ መንታ መላስን ትለቅብናል እንዴ? ምን አይነት ወስፋት የመሰልክ ሰውዬ ነው? የምግብ ዋስትና መረጋገጥን መጀመሪያ አትጠይቅም? ይሄኔ እኮ አልበላህም፣ አንዴ ነው በቀን የበላኸው። ጫት በሁለት ብር ገዛ ነበር ምናምን ትላለህ። እንደውም ጫት ከዚህ በኋላ ከኤክስፖርትነት ውጪ ለሀገር ውስጥ ፍጆታ መከልከል አለበት። ምን ይሰራልሃል? የምግብ ዋስትናን አትጠይቅም? እበት ምን ይመስላል? ልዩት እስቲ ደግሞ አንጀቱና ጀርባው እኮ መለየቱላ አይቻልም። ምን አይነት እከኩ ነው መድኃኒዓለም። ሰው አራብሳ ባስ ቆርጦበት ይላል፣ መኪና ትራንስፖርት ተቸገርኩ ብሎ ይላል። አንተ ጫት ተወደደብኝ ትላለህ። አሁን አንተን መንጋጋህን ማውለቅ ነበር እንዳልል መንጋጋህን በጫት ጨረሰኳል። ይህን ፍየል ምላስህን ነበር መቁረጥ። ሬሳ መጀመሪያ በቀን 3 ልብላ ብለህ እሪ አትልም? የምግብ ዋስትና ይረጋገጥ ብለህ አታለቅስም? ከብት